አሁን ኢትዮጵያዊ የማይወደው መስልሽ እኔ እንደዚህ ነኝ፣ እኔ ዘናጭ ነኝ፣ እኔ ምሁር ነኝ፣ እኔ ታዋቂ ነኝ ምናምን ስትይው ዞር ብል ነው የሚለው። እኔ ህዝቡ መካከል ነው የምኖረው። ህዝቡ ሹፌር የለኝም፣ መኪናዬን ራሴ ነኝ የምነዳው፣ ጠባቂ የለኝም። ከጥበቃው ጋር ቆም በይና አውሪ። ቆም በይና እንዴት ነው ኑሮ ቢያቸው የሚነግሩሽ ነገር አለ። የሆነ ትልቅ የሆነ አይነት ኑሮ አይደለም የምፈልገው፣ ሲምፕል ኑሮ ነው የምኖረው። የሚያሳስበኝ ግን ምን አድርጌያለሁ፣ ምንድን ነው ለህዝቡ ኮንትሪቢዩት ያደረግኩት። ማህበረሰቡን ደግሞ መረዳት። ማህበረሰቡን ስንል ከቤተሰብ ይጀምራል። ባለትዳር የሆኑ ሰዎች ባሏን በደንብ ማወቅ፣ በደንብ ማጥናትና ማወቅ፣ ምንድነው የሚያስደስተው የማያስደስተው፣ እሱ ደግሞ እሷን ያጥናትና ይወቃት በደንብ። ልጆቻቸውን ያጥኗቸው ይወቋቸው። ሁሉም ለምሳሌ 4 ልጆች ካሉ አንድ አይነት አይደለም፣ ልዩነት አላቸው። እያንዳንዱን ልጅ ባህሪውን ለይተው የሚያስደስተውን የማያስደስተውን፣ ሞቲቬት የሚያደርገውን የማያደርገውን፣ የሚወደውን የማይወደውን ያጥኑ። ከዛ ታልፊና ማህበረሰቡ ደግሞ ህዝቡ መካከል፣ እኔ ህዝቡ መካከል ነው የምኖረው። ህዝቡ ሹፌር የለኝም፣ መኪናዬን ራሴ ነኝ የምነዳው፣ ጠባቂ የለኝም፣ ሊጎዳኝ የሚፈልግም ሰው አለ ብዬ አላምንም። ራሴ መኪናዬን ስለምነዳ ጠባቂ ምናምን ቦዲጋርድ እንደዚህ ስለሌለኝ ወጣው መኪናዬን አስነሳው ራሴ እሄዳለሁ። ከዛ አንዳንዴ ደግሞ መኪና አቆምና በእግሬ የተወሰነ ርቀት እሄዳለሁ። አቆምና መኪና ሱፐርማርኬት ገባለሁ። ሱፐርማርኬት ገብቼ ወረፋ ካለ ወረፋ ጠብቄ ዕቃ ገዝቼ እሄዳለሁ። ሰው መላክ እችላለሁ፣ ግን ለምን እኔ አልገባም? ለምን ህዝቡ መካከል አልኖርም? ህዝቡ መካከል አሁን ወርጄ ሲሄድ መንገድ ላይ ሲያዩኝ እኮ በጣም ይገረማሉ። እንዴ ዶክተር ምናምን በእግሬ እየሄድክ ነው? አዎ እዛ ጋር እየሄድኩ ነው እላቸዋለሁ። ሰላም ሲሉኝ ሰላም፣ ፎቶውን እንነሳ፣ ሰልፊ ነይ ተነስ፣ ና እንነሳ፣ ምን አለበት? ያንን ማድረግ ምን ይጠቅመኛል መሰለሽ? ህዝቡን እንዳውቀው ያደርገኛል። ራሴ ዕቃ መግዛቴ ምን ያደርገኛል? እንጀራ 25 ብር እንደገባ እንዳውቅ ይረዳኛል። እንቁላል 22 ብር እንደገባ እንዳውቅ፣ የህዝቡን ኑሮ ውድነት ምን ማለት እንደሆነ ራሴ ገዝቼ በር ሰጥቻት ግን ግዢና ነኝ ብላትስ አላውቀውም። ዲቴይሉ ግን ምን ገባ፣ ስንት ሆነ፣ ሰው የሚኖረው እንዴት ነው የሚለውን አውቃለሁ። ስለዚህ የምኖርበትን ማህበረሰብ ጸባዩን አውቃለሁ፣ ፍቅሩን አውቃለሁ፣ ደስታውን አውቃለሁ። የማይወዱትን አሁን ኢትዮጵያዊ የማይወደውን መስልሽ ጉራ አይወድም። ይሄ ትልቅ ነኝ፣ አክብረኝ፣ እኔ እንደዚህ ነኝ፣ እኔ ዘናጭ ነኝ፣ እኔ ምሁር ነኝ፣ እኔ ታዋቂ ነኝ ምናምን ስትይው ዞር ብል ነው የሚለው። ትሁት ከሆንሽለት በቃ ፍቅሩ የሚገርም ነው። ኑሮውን ስትኖሪ፣ የሚበላውን ስትበይ፣ ችግሩን ስታይለት፣ የእሱ ሳይድ ስትሆኝ፣ የእሱ ወገን ስትሆኝ፣ ስለዚህ ማህበረሰቡን ታጠኘዋለሽ። ኢንቴንሽነሊ ነው የማደርገው። እኔ ግሮሰሪ የምገባው ሆን ብዬ ነው። አንዳንድ ቦታዎች የሚሄደው ሆን ብዬ ነው። በእግሬ የሚሄደው ሆን ብዬ ነው። አንዳንድ ቦታ ከዚህ እስከዛ ድረስ በእግሬ የሚሄደው፣ ህዝቡ ባለበት መካከል የሚሄደው ኢንቴንሽነሊ። ለምን ልንካቸው፣ ይንኩኝ፣ ልዳሳቸው፣ ይዳሱኝ። ዲስ አር ማይ ፒፕል። ይሄ የኔ ህዝብ ነው፣ የተገኘሁበት ህዝብ ነው። ኑሮ ማወቅ አለብኝ፣ አኗኗሩ ማወቅ አለብኝ እና እንደዛ ነው። ስለዚህ ሶሻል አዌርነስ፣ ህዝቡን ታውቂዋለሽ ማለት ነው። ጓደኞቼን አጠናለሁ። ለምሳሌ ወዳጆቼን አጠናቸዋለሁ። ቅር የሚላቸው ነገር፣ ደስ የሚላቸው ነገር ምን እንደሆነ፣ የሚያስቃቸው ነገር ምን እንደሆነ፣ የሚያናድዳቸው ነገር ምን እንደሆነ አሁን እያጠናኋቸው ነው። ስለዚህ ሳውቃቸው እንዴት ሃንድል እንደማደርጋቸው አውቃለሁ። የቱ ጋር ሴንሲቲቭ እንደሆኑ፣ የቱ ጋር እንደሚሰማቸው። ስለዚህ ጓደኞቼን፣ ቤተሰቦችን ኤግዛሚኔሽን ነው። ማህበረሰቡንም እየጠየቅሽ እያወራሽ አስተያየታቸውን እያየሽ ምንድን ነው የሚሰማቸው ቆም ብለሽ ታወሪያለሽ። ከጥበቃው ጋር ቆም በይና አውሪ። ቆም በይና እንዴት ነው ኑሮ ቢያቸው የሚነግሩሽ ነገር አለ። ጫማ የሚጠርገው ሊስትሮ እንዴት ነው ኑሮ ብዬ እለዋለሁ። ትምህርት እንዴት ነው እየተማርክ ነው ይነግሩሻል። ስለዚህ ከማህበረሰቡ ውስጥ ካሉ ሰዎች፣ በተለይ ደግሞ አንቺ ጋር የማይደርሱ የሚመስላቸው ሰዎች ጋር ስታወሪ፣ ከጥበቃዎች ጋር፣ ከሊስትሮ ጋር፣ ከዌይተሩ ጋር፣ ከሁሉም ጋር እንደዚህ ስታወሪ እና ስታዳምጫቸው የማህበረሰቡን ድምፅ ትሰሚያለሽ። ብዙ ነገር ታውቂያለሽ።
ስለዚህ እንድትረጃቸው የበለጠ እንድትረጃቸው ያደርጋል። በጣም ጥሩ ነው። ችግሮቹን አውቃለሁ፣ እረዳለሁ፣ ሀዘናቸውን እረዳለሁ፣ ኑሯቸውን እረዳለሁ፣ ቻሌንጁን ይገባኝ። ምንድን ነው ያደረግኩት? አሁን ስለ እኔ አይደለም። ኢትስ ኖት አባውት ሚ። እኔ እኖራለሁ፣ እዚህም እዛም እኖራለሁ። በቂ ነው ኑሮ፣ ይበቃል። የኔም ብዙ አላካብድም ስኖር። የሆነ ትልቅ የሆነ አይነት ኑሮ አይደለም የምፈልገው። ሲምፕል ኑሮ ነው የምኖረው። የሚያሳስበኝ ግን ምን አድርጌያለሁ ነው። ምንድን ነው ለህዝቡ ኮንትሪቢዩት ያደረግኩት? ለኢትዮጵያ ኮንትሪቢዩሽን ምንድን ነበረ? ምን አደረግኩኝ ብዬ መጠይቃለሁ። ሁሉም ሰው ደግሞ መጠየቅ ያለበት፣ በእኔ ዕድሜ ያሉት በተለይ መጠየቅ ያለባቸው ይህን ምን አደረግኩኝ ለኢትዮጵያ፣ ለህዝቡ ምን አደረግኩለት፣ ምን ሰራሁኝ ብሎ መጠየቅ ያስፈልጋል። ለዚህ ነው እኔ በተጠራሁበት ቦታ ሁሉም የሄደው ንግግር ለማድረግ፣ መጽሐፍ ለመመረቅ፣ ምን ይህን ለመመረቅ እንደው እስቲ እንደው በዚህ እንኳን ትንሽ ነገር ላድርግ። ይሄ አሁን እኔና አንቺ ቁጭ ብለን የምንሰራው ፕሮግራም ለመጥቀም ነው። ፕራይመሪሊ የምናገኘው ነገር አለ፣ ግን ዋና ዓላማሽ እዚህ ጋር በሚዲያ ሰው ቤቱ ቁጭ ብሎ እንደ ትንሽ ነገር እስቲ እናዋጣ፣ ትንሽ ነገር እስቲ ኮንትሪቢዩት እናድርግ፣ ትንሽ እናስተምር፣ ትንሽ የሰዎችን ሀዘን እናቅልል፣ ልጆቻቸውን ትሪት እናርጋላቸው፣ እነሱን ትሪት እናርጋቸው፣ እውቀት እናካፍል ብለን ተዘጋጅተን የምንመጣው ለመጥቀም ነው። ይሄ ሶሻል ኮንትሪቢዩሽን። ስለዚህ ባገኘናት ቀዳዳ ባገኘናት መንገድ ህዝብን ለመጥቀም፣ ሶሳይቲውን ለመጥቀም፣ ሀገርን ለመጥቀም እንሰራለን ማለት ነው። ይሄ የምናደርገው እንዴት ነው? ኢንቴንሽናሊ ነው። እዚህ ጋር የተቀመጥኩት ኢንቴንሽናሊ ነው። ለህዝብ ጠቅም እንደሆነ ብዬ ነው እንጂ ዝና ፈልጌ አይደለም። በቂ ዝና አለኝ ወይም ሌላ ነገር አይደለም። ህዝብን ለመጥቀም ነው የተቀመጥነው። ይሄ ነው ኢንቴንሽናሊ ሆነን የምናደርገው ነገር። እኔ አስታውሳለሁ ጋሻ በራ ሞላ ስለሺ ደምሴ ኢትዮጵያ የመጣ ጊዜ አስታውሳለሁ። ማንም ሳይለው ወጥቶ መንገድ ማጽዳት ጀመረ፣ መጥረግ። እንደ ይህ ሰውዬ እያለ ልገረም ነበር። ግን በቃ መጣ፣ ማጽዳት ጀመረ፣ ማስተካከል ጀመረ። አትክልት ማንም እኮ አላለውም፣ ራሱ ተነስቶ አደረገ። አሁን ይሄ የሚያስመሰግን ነገር። ሁሉም ሰው ኮንትሪቢዩት የሚያደርገው ነገር አለ። ሁሉም በሙያው በሌላውም ኮንትሪቢዩት የሚያደርገው ነገር አለ። ልጥቀም ብሎ ከተነሳ የግድ እዚህ ሚዲያ ላይ አይደለም፣ ሰፈር ውስጥ የሆነ ነገር መስራት ይችላል። ህዝቡን ለመጥቀም አንድ ነገር ማድረግ ይችላል። የሰፈር ሰዎችን በእድር በእቁብ በመሳሰሉት ነገሮች ሁሉ ማገዝ ይችላል። እና ይሄ ሞቲቬሽን እንግዲህ ብዙ አነጋጋሪ ነው አይደል? እኛ ሀገር በአጠቃላይ ሁለት አይነት ሞቲቬሽኖች አሉ። አንደኛው ኢንትሪንሲክ ሞቲቬሽን ይባላል። ሁለተኛው ኤክስትሪንሲክ ሞቲቬሽን ይባላል። ኢንትሪንሲክ ሞቲቬሽን ማለት እኔን የማበረታበት ነው። እኔ ራሴን አበረታታለሁ፣ አነሳሳለሁ። እንዲህ ቅድም እንዳለው እንዲህ ማድረግ አለብህ፣ ደግሞ እንዲህ መሆን አለብህ፣ እንዲህ መስራት አለብህ ብዬ ራሴን የማበረታታበት ሞቲቬሽን ኢንትሪንሲክ ነው፣ ከውስጤ ነው። አንቺ ደግሞ እኔን የምታበረችበት፣ እኔን ዶክተር እንዲህ እኮ ማድረግ ትችላለህ፣ እንዲህ ለምን አትጀምርም፣ እንደዚህ ለምን አታረግም፣ እንዲህ ትችላለህ፣ ጥሩ ነው የምታስተምረው የምትይኝ ደግሞ እሱ ኤክስትሪንሲክ ሞቲቬሽን ሞቲቬት ያደርገኛል። ሞቲቬሽን ያስፈልገናል። ይሄ አከፋፈል ላይ አደራረግ ላይ ምናምን ልዩነት ይኖራል እንጂ አንቺ እኮ እኔን ሞቲቬት ታደርግኛለሽ፣ አስተያየት ስትሰጭ ሞቲቬት እሆናለሁ። ስለዚህ የውስጥ አለ የውጭ አለ። ፕሮግራማችንን ስንጨርስ እኔ ለአንቺ አስተያየት ስሰጥሽ የእውነቴን ነው የምሰጥሽ አስተያየት ዩ ዲድ ጉድ፣ በጣም ጥሩ ነው ብንል በጣም ቆንጆ ነው ያቀረብሽው ስልሽ ከልቤ ነው። ግን ሞቲቬት ደግሞ ያደርግሻል እና በራሳችንን ሞቲቬት እናደርጋለን፣ በሌሎች ሰዎች ደግሞ ሞቲቬትድ እንሆናለን ማለት ነው። ሰልፍ ሪዋርዲንግ እንዴት መሰለህ? አንድ ነገር ካደረግሽ በኋላ ደስ ሲልሽ ለራስሽ የምታረጊው ነገር ለራስሽ የምታረጊው ራስሽን ትሸልሚያለሽ። ለራስሽ ትሄጂና ቆንጆ ልብስ ትገዣለሽ። እኔ አንድ የሆንኩትን ልንገርሽ። ለንደን ሄጄ የሆነ ፕሮግራም ነበርና ጥሩ ፕሮግራም ነበር፣ በጣም ሰክሰስፉል ፕሮግራም ነበር። ከዛ ወደ ኢትዮጵያ ስመለስ ኤርፖርት ላይ አንድ ሱቅ ገባሁና የኤርፖርት ሱቆች አሉ አይደለም፣ ዲዩቲ ፍሪ ገባሁና አንዲት መነጽር አገኘሁ። ቆንጆ መነጽር ነች። ከዛ አነሳኋት፣ አረኳት፣ ታምራለች። በፓውንድ ነች።
ወደ 100 ምናምን ፓውንድ ነው። ውድ ነው። ፓውንድ ታውቂያለሽ፣ በጣም ትልቅ። አይ በጣም ውድ ነች አልኩና አስቀመጥኳት። 100 ፓውንድ እንኳን አልገዛም ብዬ አስቀመጥኩት። ከዛ ሄድኩኝ፣ ተመልሼ መጣሁ። ወድጃታለሁ። አነሳሁ እንደገና አየኋትና ቆንጆ ነበረች እኮ 100 ፓውንድ በጣም እዚህ ሲመጣ ሲዘረዘር በኢትዮጵያ ታስቢዋለሽ። የዛ ጊዜ ደግሞ ቆይቷልና በኋላ 3ኛ ጊዜ ሄድኩና ተመልሼ መጣሁ። እንደዛ አይነት ፕሮግራም አስተምረህ ራሴን ነው እኮ የምለው። እንደዛ አይነት ቆንጆ ፕሮግራም ህዝብ ተደስቶ እንዲህ ለራስህ መነጽር ብትገዛ ምን አለበት ሽልማት ብዬ ከፈልኳትና ገዛኋት። ለራሴ ሽልማት ገዛ እና ራስሽን ትሸልሚያለሽ። አንዳንድ ጊዜ ሰው እስኪሸልምሽ አትጠብቂም። እኔ ዛሬ ቆንጆ ምሳ ጋብዝሻለሁ ብለሽ ራስሽን ምሳ ትጋብሻለሽ። እኔ ዛሬ ቆንጆ ነገር ነው የምገዛልሽ ብለሽ ራስሽን ትሸልሚያለሽ እና ያስፈልጋል።